ሸገር ቲቪ መደወዴ ፈኖ ሃራ ቻናሊ ኬኝ ሰብስክራይብ ላይክ ሼሪፊ ኮመንቲ ጎቹን ማቲ ኬኘታ ሸገር ቲቪ እስልምናና ፍንፍኔ አማራ የሚባለው ህብረተሰብ ወደ ኦሮሚያ ፍንፍኔ ከመድረሱ በፊት በገዳ ሲተዳደሩ የነበሩ ሃይማኖታቸው ዋቀፈና የሆኑ በአባቦኩ የሚተዳደሩ በአባገዳ የሚመሩ በአባሙዳ ወይንም በቃሉ የሚመረቁ ኦሮሞዎች እንዲሁም የቱለማ ኦሮሞዎች ሆነው የእስልምና ሃይማኖትን የተቀበሉ የጋላን ጎሳ የዋዩ ጎሳና ከአብቹ ጎሳዎች የተውጣጡ የኦሮሞ ጎሳዎች እስልምናን ተቀብለው ረመዳንን ለመጾም ጨረቃን ስለሚቆጥሩ ወረ ኡርጂ ለካው ማለትም ጨረቃን የሚቆጥሩ ተብለው በመታወቅ ወርጂ ተብለው በመጠራት ለንግድ ሥራ ወደ ኦሮሚያ ከገቡ አረቦች እንዲሁም ድርቅና ጦርነትን ሸሽተው ወደ ቱለማ ኦሮሞ እየተጠለሉት ብዛት ያላቸው አረቦች ጋራ ከ8ኛ ክፍለ ዘመን ጀምረው ተጋብተውና ተዋልደው አብረው በሰላም ይኖሩ ነበረ። ይህ ማለት ክርስትና የሚባለው ሃይማኖት ወደ ፍንፍኔ ከመድረሱ በፊት ከ500 ዓመታት በላይ እስልምና ከቱለማ ኦሮሞ ጋራ በፍቅር አብሮ እንደነበር ስፍር ቁጥር የሌላቸው የታሪክ ማረጋገጫዎች አሉ። እኚህ ከኦሮሞ ጋራ ይኖሩ የነበሩ አረቦችና ኦሮሞዎች ከፍንፍኔ ውጪ ሌሎች የንግድ መዳረሻ ከተሞችንም መመስረት ችለው ነበር። ለምሳሌ ፈጠገር፣ ጅዳ ወይንም ግዳ፣ ዋጂ እና ኢፋት ተጠቃሾች ናቸው። ዛሬ የሀገሪቷ እምብርት የሆነውን የቱለማ ምድር ለመጀመሪያ ጊዜ መጠሪያው የሆነውን ሸዋ ብሎ የጠሩትም እኚሁ አረቦች ነበሩ። ይህ በእንዲህ እያለ ከ1270 ጀምሮ የይሁዳ ንጉሥ ነኝ በማለት የአገውን ሥርወ መንግሥት ገልብጠው ስልጣን የተቆጣጠረው የነፍጠኛው ኃይል ካለማቋረጥ ወደ ኦሮሚያና የኢትዮጵያ ደቡብ ክፍል ለመስፋፋት ያደረገው ጥረት አልተሳካለትም። ሞቲ ለሚ በሚባሉ የኦሮሞ አባዱላዎች እየተመታ ተቀልብሶ በኦሮሚያ ምድር ደመከልብ ሆኖ ቀርተዋል። ከሞቲ ለሚ ምት የተረፈውም ተቆራርጠው ወደ መጣበት ተመልሰዋል። ይሁን እንጂ በስተመጨረሻ በፖርቹጋሎችና በሌሎች አውሮፓኖች እገዛ ለመጀመሪያ ጊዜ የክርስቲያን ሃይማኖት ይዞ ወደ ኦሮሚያ ምድር የገባው አፄ አምደ ጽዮን ነበር ከ1314 እስከ 1344። ይህ ሰው ወደ ኦሮሚያ ፍንፍኔ ዘልቆ ከገባ በኋላ 4 ከባድ ጥፋቶችን አጥፍተዋል። አንደኛ፣ የገዳ ስርዓትን እንዲቋረጥና የገዳ ስርዓቶች የሚከናወኑበት ቦታዎች ሁላ ቤተክርስቲያን እንዲገነባ በማድረግ የገዳ አባቶችንና የዋቀፍና ሃይማኖት አባቶችን ሌሎቹን በመግደል ሌሎቹን አሰድደዋል። የገዳ ስርዓትም ከማዕከላዊ ኦሮሚያ ከቱለማ ምድር ተቋርጦ ወደ ባሌ መደወላቡ ሸሽተዋል። ሁለተኛ፣ ሁሉም መስጊዶች በሁሉም ከተሞችና ገጠር የሚገኙ እንዲፈርሱ ትዕዛዝ በማስተላለፍ ተፈጻሚ አድርገዋል። ሶስተኛ፣ በቱለማ ምድር ላይ የሚገኙ አረቦች እንዲገደሉና ምስቶቻቸውን እንዲቀሙ በማድረግ ከፍተኛ የዘር ፍጅት በቱለማ ኦሮሞና በአረቦች ላይ ፈጽመዋል። አራተኛ፣ ማንኛውም የአምደ ጽዮን ወታደር ደሞዝ ስለሌለው ደሞዙ ያገኘውን ማንኛውንም ንብረት እንዲዘርፍ የዘረፉትንም ለመንግስት ሳይሆን ለወታደሩ ለራሱ የሰራበት ደሞዙ ይሁንለት በማለት ወታደሩ ለዘረፋ ተግቶ እንዲሰራ በማድረግ ከፍተኛ ዘረፋ አካሂደዋል። በመሆኑም የዓለማችን ጸሐፍት የቱለማ መሬት ቢቆፈር ከውስጡ የሚገኘው በአምደ ጽዮን የወደሙ መስጊዶች ናቸው እንዳሉትም
ዛሬ ብዛት ያላቸው የአርኪኦሎጂ ውጤቶች ስለነዚህ በአምደ ጽዮን ስለወደሙት መስጊዶችና ከተሞች ማረጋገጫ አግኝተዋል። በተቃራኒው አማራ የሚባለው ህብረተሰብ ግን እንደ ህብረተሰብ ወደ ኦሮሚያና ደቡብ የሀገራችን ክፍል የተስፋፋው በንግድና ማህበራዊ ግንኙነት ሳይሆን በመሳሪያ አፈሙዝ ለወረራ ወደ ኦሮሚያ ከመጡት አባቶቻቸው እግር ተከትለው ነው። በሁሉም የኢትዮጵያ ነገስታቶች ማለት በሚቻል ደረጃ በእስልምና ላይ ጥፋት አድርሰዋል። እንዲያውም በኢትዮጵያ ስልጣን የሚያዘው እስልምናን ለመዋጋት ነው የሚመስለው የነበረው። የሀበሻ ወራሪዎች እስልምናን ካልተዋጋችሁ ትረገማላችሁ የተባሉ ነበር የሚመስሉት። በተለይ እስከ መጨረሻው የፊውዳል ስርዓት ማሳረጊያ ኃይለ ሥላሴ ድረስ የነበረውን ታሪክ ማመሳከር ይቻላል። ከዚህ የተነሳ ብዙ ሰዎች ኢትዮጵያን የክርስቲያን ሀገር ብቻ አድርገው ያስባሉ። ለዚህ ሐሳብ መነሻ የፊውዳሉ ኃይለ ሥላሴ ሕገ መንግሥት በዋናነት ይጠቀሳል። ኢትዮጵያ የክርስቲያን ደሴት ናት፣ የኢትዮጵያ መንግሥት ሃይማኖት ኦርቶዶክስ ክርስትና ብቻ ነው ማለቱ ነው። ይህ ማለት የኢትዮጵያ መንግሥት ሃይማኖት እንደነበረው ያሳያል። በመሆኑም አባቶቻችን ሲናገሩ ከአንደበቶቻቸው እንደሰማነው ሙስሊሞች ፍርድ ቤትም ሆነ የሆነ መንግሥት መስሪያ ቤት ሲገቡ የእስልምና ቆብ ወይንም እማማቸውንና ሴቶችም ሂጃብ ለብሶ መግባትን ስለሚከለክል አውልቀው እንደነበር የታወቀ ነው። በተመሳሳይ መልኩ ፕሮቴስታንት ሃይማኖት ወይንም በተለምዶ ጴንጤ የምንለው ክርስቲያኖችም በዚያው ልክ ተሳደዋል፣ ተገለዋል፣ ታስረዋል። ለሃይማኖታቸው ስል ብዙ ስቃይና ፍዳ አይተዋል። በተቃራኒው የኦርቶዶክስ ሃይማኖት ግን ወራሪዎች ከሚወሩት መሬት 1/3 ወይንም ሲሶውን እየተረከበች እንደ ልቧ ቤተ ክርስቲያን ከማስፋፋት አልፈው መሬቱን በሽያጭ በመቸብቸብ መሬቱን ለተቀሙት ሕዝቦች መልሰው በማከራየትና ጭሰኛ ገበሬዎች እያመረተች ሕዝባችንን ለባርነት እየዳረገች ነበረች። በተቃራኒው የአንዋር መስጊድ በእስልምና አባቶች በተመረጡ እማሞች ሳይሆን የእስልምና ቀንደኛ ጠላት በነበረው በጠቅላይ ሚኒስትር አክልሉ ሀብተወልድ የበላይ ተቆጣጣሪነት ይተዳደር ነበር። አክልሉ በተመሳሳይ ሁኔታ ኦሮሞን በአንድ ክፍለ ዘመን ወደ ኋላ አስቀርተን ካልገዛን፣ ዘመናዊ ትምህርት ካስተማርነው ባህር ሆኖ ይውጠናል በማለት ጀነራል ታደሰ ብሩ መሰረተ ትምህርት እንኳን እንዳያስተምሩ በማባበሉ ጀነራል ታደሰ ብሩ የትጥቅ ትግል መጀመራቸውም ይታወቃል። እስልምና በመላ ኢትዮጵያ ያለው አስገራሚ ታሪኮች እንዳለ ሆነው በተለየ ሁኔታ በኦሮሚያ ደግሞ እጅግ የተለየ ደማቅ ታሪክ አለው። በኦሮሚያ ውስጥ የእስልምናን የጥንት ታሪኩን ትተን ምድር ላይ ያለውን ሐቅ ብቻ እንኳን ሐቂቃውን ብናወራ እስልምና የኦሮሞ ሃይማኖት ነው። ለኦሮሞ የቆመ መንግስትና ማንኛውም ታጋይ ደግሞ ለኦሮሞ ሃይማኖት ክብር ልሰጥ ይገባል። ዛሬ ባለው ሁኔታ የኦሮሞ ሃይማኖት ዋቄፈና ብቻ አይደለም፣ እስልምናም ክርስትናም የኦሮሞ ሃይማኖት ሆኖ ተቀብለነዋል። ምክንያቱም እስልምና የዚያ ለጠላት መስሚያ የሌለው ሙርቲ ጉቶ በከርዋሬ ሃይማኖት ነው። ራሱን ለሕዝብ ቤዛ ለማድረግ የቆረጠው የዚያ መስዋዕት የኤለሞ ቅልጡ ሃይማኖት ነው። የኦሮሞ የጥንካሬ ተምሳሌት የሆነው የትግል አባት ክሪቲካል ቲንከር መሪ የሶሬሳ ወይንም የጃራ አባገዳ ሃይማኖት ነው። እስልምና የቁርጠኝነት መለኪያ የጀግንነትና ታማኝነት ድንበር የሆነው የጀነራል ሁሴን ቡኔ ሃይማኖት ነው። የዚያ አሪቆ አሳቢ ስትራቴጂስት የጀነራል ዋቆ ጉቱና ዘመናዊነትንና ዘመንን ከቀደመው ሞትን ያሸነፈው ሼህ አደም ሳዶ ሃይማኖት ነው። ኦሮሞማ ከሚጠፋ እኔ ልጥፋ ካለ የነዲ ገመዳ ሃይማኖት ነው። የዚያ እልህኛ
የፈጠራ አባት ሼክ በክሪ ሰጳሎ፣ የአፋን ኦሮሞ ውበት ማሳያ ሼክ ዶክተር ረሻድ አብዱለ፣ የዚያ የጥበብ ባህር የሆነው የአብዲ ቆጴ የገዳ ስርዓት ማሳያ፣ የኦሮሞ የስልጣኔ ማማ ማሳያ፣ የእርቡ ሽንጋ ትልቁ መጽሐፍ የንሆ ጎበና ሃይማኖት ነው። የብልጫችን ምስክር የኦሮሞ ባህሪ ማሳያ የፍቅር ማህተም የአሊ ብራ ሃይማኖት ነው። ለኦሮሞማ ዋጋ የከፈሉ ብቻቸውን 1000 የነበሩ ፕሮፌሰር መሃዲ ሐሚድ ሙዴ፣ ኢብራሂም ሃጂ፣ በንብ የተዋጋው የነሙጬ አህመድ ሙጬ የጀስትስ የፍትህ አስተማሪው የነ ጫማ ኑር ሃይማኖት ነው። የነ ኡስማዮ ሙሳ የጋዜጠኛ አዩብ አቡበከርና አቡበከር ሙሳ እንዲሁም ሌሎች እረስንቱ በመሆኑ ኤቦ ደርበተኒ ጅንፉን ቀበተኒ እንደሚባለው በእነዚህ ጀግኖችና ምሁራኖች ድል እያጌጠ ማንኛውም የኦሮሞ ልጅ ቄሮና ቀሬ ዋቀፈታም ሆነ ዋቀፈቱ እስላም ይሁን ክርስቲያን የፊውዳሉ ስርዓት በእስልምና ላይ ያለውን እርግማን መቼም ቢሆን መታገስ አይችልም። በመሆኑም ኦሮሞን በሃይማኖት የመሸርሸር አካሄድ አያስኬድም። ትግራይን እንጨብጣታለን ስል የነበረው የጎንደሩ ጭፍን መሳፍንት የጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ስልጣን መምጣት አስመልክቶ አስተያየት ሲሰጥ እንደሰማነው እስላምና ክርስቲያን አብሮ መኖራቸው ችግር የለውም፣ ነገር ግን እስላምን የኢትዮጵያ አልጋ ላይ ማውጣት ወይንም ስልጣን ላይ ማውጣት አግባብ አይደለም ሲሉ እንዴት እንደሚያስቡና እምነታቸውን በግልጽ አሳይተውናል። እቅጩን ነግረውናል። እነኚሁ ኃይላት ዛሬ ተገልብጠው ለእስልምና ጠበቃ በመምሰል መንግስትን የእስልምና ጠላት አስመስለው ለማቅረብ ሲጣጣሩና ኦሮሞን በሃይማኖት ለመከፋፈል ስጥሩ እያየን ነው። እኛ እንደ ኦሮሞ ነበር የተበደልነው። እንደ ኦሮሞ ታግለን ዛሬም ነገም ከምናስበው እንደርሳለን። የጎደለንን እናሟላለን፣ የተጣመመብንን እናቃናለን፣ የሚታዩትን ማናቸውንም ችግሮች እንፈታለን። በመሆኑም በሀገራችን ላይ የሚተገበሩ ማናቸውም ህጋዊ እርምጃዎች የነዚህን ታሪካዊና ነባራዊ ሐቆች ያገናዘበ መሆን ይገባዋል። ክርስትናውም ቢሆን የዚያ ተዝቆ የማያልቀው ወርቅ ሂካ አባ ገመቺስ ወይንም ኦኒስቦስ ነሲብ የአስተር ገኖ ባሮ ቱምሳ ጉድና ቱምሳ የነሃጫሉ እንዴሳ ኤቢሳ አዱኛ ዮሴፍ ገመቹ የነበዳሳ መገርሳ ወይንም አቡነ ጴጥሮስ የነታዴ ብሩና ማሞ መዘምር ሃይማኖት ነውና ሁሉም የኦሮሞ ሃይማኖቶች ናቸው። ሁሉም ሃይማኖቶች በሁሉም ኦሮሞ ዘንድ እኩል ዋጋ አላቸው፣ እኩል መብትም አላቸው። አንድ ለኦሮሞ ታገላለሁ የሚል አካል ይህንን አምኖ መቀበል ግድ ይለዋል። ይህንን ሐቅ የሚያጓድል ማንኛውም አካል ስንዝርም እንኳን መራመድ አይችልም። የታጋይነት ስነ ልቦናም ሊኖረው አይችልም። የኦሮሞን ሕዝብ እያስተዳደረ ያለው መንግስት ከሰሞኑን በግላጭ እየተቀጣጠለ ያለን ዲስኮርስ ከግንዛቤ ውስጥ በማስገባት ሕዝቡን አድምጦ ሕዝባዊ መስመር የሳቱ ነገሮችን በአስቸኳይ ማስተካከያ ማድረግ ይጠበቅበታል ብለን እናምናለን። በመሆኑም ዛሬም ነገም ለዘለዓለሙ እኛ የእርቡ ሽንጋና የአባገዳ ልጆች ነን። ኦሮሞ በየትኛውም የኦሮሚያ ጫፍ ላይ በነጻነት የሚያምንበትን ሃይማኖቱን ማስኬድ ካልቻለ በስልጣን ላይ ላለውም ሆነ ለኦሮሞ ታገላለሁ ለሚለው ለማንኛውም አካል አሳፋሪ ነው። በዚህ ላይ እስልምና ባለፉት የፊውዳል ስርዓቶች ውስጥ ሲጨቆን የነበረ እንደ ሀገሪቷ መሰረታዊ ጠላት ስታይ የነበረ ሃይማኖት እንጂ ከወራሪዎች ጋር በማበር 1/3 ወይንም ሲሶ መሬት በመጋራት የጭቆና አራማጅም ተካፋይም አልነበረም። ሲገደል፣ ሲሰደድ፣ ሲታፈን፣ ሲታሰር፣ ሲዘረፍ፣ ሲገረፍ የነበረ ከፍተኛ የስነ ልቦና ጉዳት
የደረሰበት ኢትዮጵያዊነቱን ተነጥቆ እንደ መጤ ሲቆጠር የነበረ የአካላችን ክፋይ የሆነ ሕዝባችን ነው። በመሆኑም ዛሬም የመገፋት ስሜት ውስጥ መግባት የለበትም። ሲሆን ልካስ ነው የሚገባው። ልብ ያለው ልብ ይበል። እስልምናና ፍንፍኔ ከማንም በፊት ይተዋወቃሉ። ዛሬም ለዘለዓለምም አይነጣጠሉም። ሳብስክራይብ በማድረግ ቀጣይ ስራዎቻችንን ከኛ ጋር ይጋሩ እንላለን። ላይክ እና ኮመንት ማድረግ ይችላሉ። ለዛሬው ሸገር ቲቪ madda odeeffannoo haaraa chaanaalii keenya sabskraayib laayik sheerii fi koomentii gochuun maatii keenya ta'a. Shaggar TV